ቁርአን መክሉቅ ይህ اللفظ المنزل መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር ለምንድን ነው لأن هذه ألفاظ وحروف وأصوات وهو بلغة العرب فكيف يقال هذا أزلي قديم هي بعربية يهونو بفدلات يهونو بدمس من كرو فيجب اعتقاد أنه مخلوق لله تعالى يا الله مخلوق مون ما من واجبنا كل المخلوقات خلق لله كل مخلوق يا الله فطرنا يا الله ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር ለዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በመታየት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አህመድ የምታውቁት የሆነውን መስዋዕትነት ከፍሏል ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አህመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አህመድ ይህንን የጥመት ንግግር በአላህ ከላም ላይ በአላህ ሲፈት ላይ ላለመናገር ሲሉ ከባድ መስዋዕትነት የከፈሉበትን ነገር ዛሬ ይሄው አህባሽና መሰሎቻቸው የነሱ አቂዳና የነሱ አስተምሮ ስለሆነ በግልጽ ይሄው እነዛ ኢማሞች የተገረፉበትን ንግግር በዚህ መልኩ በድፍረት እየተናገሩት ይገኛሉ الله سبحانه وتعالى አሁንም እነዚህ ሰዎች ይዘውት ከመጡት በላ الله سبحانه وتعالى ይጠብቀን ያ الله سبحانه وتعالى ንግግር የሆነውን ከላሙላህ የሆነውን ቁርአን ምን ይያለ ይገልጻል ቁርአን መክሉቅ እነ ኢማሙ አህመድ የተገረፉበትን መስአላ በዚህ መልኩ እንዳዲስ ይህንን ሹብሃ ይህንን መርዝ ሙስሊሙ ኡማ ላይ ለመርጨት ተነስተዋል ቁርአን መክሉቅ ነው አይደለም ብለን ራሱ ልናወራበት የሚገባ ርዕስ አልነበረም ቁርአንን መክሉቅ ነው ለማለት የተጠቀመበትን ነገር ሰምታችሁታል ምን አለ መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር ለምንድን ነው لأن هذه ألفاظ وحروف وأصوات وهو بلغة العرب حرف ስለሆነ ለፍዝ ስለሆነ አረበኛ ስለሆነ እያለ እንደዚህ ስለሆኑ ቁርአን መክሉቅ ነው የሚልን አካሃድ የምታገኙ ሰለፎች ንግግር ላይ አይደለም አሁንም ይህ አስተሳሰብ ይህ አቂዳ አብዱላህ አልሐራሪ አሻኢራዎች የወሰደው የሆነ እምነቱ ነው ይህንንም ስለ ቁርአን የተለያዩ ፍልስፍና እምነቶችን አምጥቶ እንደጫነ ኪታቡ ላይ መመልከት ትችላላችሁ ስለ ቁርአን ሰለፎች ላይ የማታገኙትን እምነት አብዱላህ አልሐራሪ ኪታቡ ላይ አስሲራጡል ሙስተቂም በተባለ ኪታቡ ላይ ለፍዝ ስለሆነ ሑሩፍ ስለሆነ አሁን ይህ ግለሰብ የተናገረውን ነገር ያመጣል وهو بلغة العرب من إلى الله سبحانه وتعالى سورة الشعراء لي وإنه